ይኸውልህ አንተ ራስህ ይኸውልህ ቀለበቱን ልቀቀው። ምን ይላል? ብትወድህ ነው አንድ ቀን ቀለበት ይኸውልህ እንዳንተ ታምና ቀለበቷን አድርጋ አትኖርም ነበረ። የዛኑ ቀን ነው ልካ ለኔ ስትችኝ አንተ ይኸውልህ ለሷ ለራሷ አርግላት። ይሄን ቀለበት ከኔ መጣ። አሁንም በጣም አኳዋነን ሳይወራሽ የተረጋጋህ አይደለም። የሆነ ከሆነ ነገር አምልጣ እንደመጣ ነው የምትመስለው። ስማኝ አንተ ላይ አስጨርሰኛ አሉ ባልታ እኮ ብትወድህ ነው አንድ ቀን ቀለበቷን አዳምጠኝ። ይሄን ቀለበት ባሉ ባል እኔ ራስ ስሜታው እያረከኝ ነው። አንተ ስሜታው ያይገበ አንተ አይመለከት። አሁንም ልንገርህ ዝም ብሎ አትጠፋ። ምንም የምታመጣው ነገር የለም። ልቀቆሽ ይሄን ቀለበት ልቀቀው። አንተ ራስ ልቀቀው። ከብሌን ጋር ቃቻ በጣም ረጅም ጊዜ ብሌን ማለት በጣም የማፈቅራት በጣም የምወዳት ልጅ ነች። ካላመንከኝ ዱቢን በበዴ yoo yaa harkifni jaallatama koo hordoftoota yeroo itti akka fayyaa keessa nagumaa jirtu nageenya keessan badhaadhaa annagaa gootiin isiniin jedha. Har'as deebi'ee dhufeera. Ijoollee kana beektan jechuudha. Ijoollee kana gidduutti baay'ee tokko rakkoon baay'atee jira. Gar tokko yoo jedhan gar tokkoon gar tokko yoo jedhan gar tokkoon amma mucaa kana har'uma argina jechuudha. Bileenii fi roobel inuma beektu jedhee yaada. Itiyoo maznaanyaa irratti viidiyoo gadhiisu jechuudha. Garuu inni dheengaddaa fuuchuudhaaf jedhee ture kan biraa utuu haadha manaa qabu ishee fuuchuudhaaf dhoksee jedheenaan dhugaan baate isa booda isheen gara roobelitti deebite. Amma immoo dhiirri biraa dhufee qalabatii dheengadda roobel kaa'eef borsaadhaa fuudhee maaf gidduu keenyaa hin baatu jechuun itti jira roobeliin jechuudha. Waa'ee qalabatii kana immoo dheengaddaa haasa'ee ture maaliif ofirraa baaftee asiifachii deemta jennaan sababan qabaa jettiini waan nu ganatti hin fakkaanne anattiyyuu garuu har'aa mucaanii roobel biraa dhaabatu kun haaraadha. Isiniifis haaraadha jedhee yaada. Borsaa isaa keessaa fuudhee qalabatii utuu si jaallatti ta'ee maaliif ofirraa baaftee asiifachii deemti jechuutti jira jechuudha. Akka malee wal loluutti jiranii. Roobel immoo maahii irratti homaata akka diriirii tokko hin beeku jechuudha. Tasgabbii hin qabu. Akka malee walitti buutti jiran harkaanii walitti hiixachuutti jiran jechuudha. Ijoollee akkanatti wal jaallatan gidduu nama wal jaallatu gidduu namni walitti nama buusu hin baay'ata garuu waan baay'ee gidduu darban ijoolleen kuni ammas wajjumaan lalla. Dhuguma maahiin kanatti qabdi moo mugiddiidhaan irraa baasee moo namni amma walitti nama buusuudhaaf waan baay'ee gochuu danda'a waan ta'eef wajjumaan ilaalla. Gin tasgabbiin qabu roobeli harka wal qabachuu dhaqaaru yoo namni biroo bira jiraatee ta'e malee መጀመሪያ ፎቶአችንን ራሱ ማሳየት ይችላል። ቀባ ወንድና እኔ ምን እያወራ ነው እኮ እያወራ ከባድ ብዙ አመት የለፈውበት ፍቅር እንደ ቀላል እኔ ሳለፈውበት ምን ራስን ብቻ እንደ ለፍቅር እንደሞተ ሰው ያደርጋል። እኔም እኮ እሷን ይኸውልህ ማነው ሲጀመር የላከህ አንተ ነው ማንም አላከኝ መረኔ ራስ ከስል ደግሞ ከዚህም በላይ ሆናል። እንደፈለክ አድርገኝ አንተ ማን ይላከህ እንደፈለክ አድርገኝ። እኔ ለሷ ስል ምንም ቦራ አይቆጨኝም። አይገርምም? ሰላም ጤና ይስጥልኝ ውዴት የመዝናኛ ቤተሰቦቻችን እንዴት ናችሁ? እኛ ለእግዚአብሔር ይመስገን ሁሉ ሰላም ነው። ሰላምም አይደለም እንግዲህ ዛሬ የመጣሁበት ዋነኛ ምክንያት ታውቁታላችሁ። ባለፈው የተፈጠረው ነገር ትንሽ ተናድጄ ሄጄ ነበር። ዮናስና ናሪች ማያ ፍቅሬንም ጥያት ሄጄ ነበር። ባደረገችው ነገር ትንሽ ተናድጄ ስለነበረ ነው። ቤተሰቦቼ ያው ያደረገችው ነገር ልክ እንዳልሆነ አውቃለሁ። ብዙ ጊዜ ነግሬያታለሁ። የሆነ ምክንያት አለኝ ነው የምትለው። ምክንያቱም ልነግረኝ አልፈለገችም። ለምን እንደሆነ አላውቅም። የሆነ የደበቀችኝ ነገር እንዳለ ነው የተሰማኝ። እዛኔ ፕሮግራሙን ስላብላሽውን በጣም ይቅርታ። አንዳንዴ ነገሮችን ችላ ብዬ ባለፍኳቸው ቁጥር ሌላ ነገር ይዞ እየመጡ ነውና ውድ ቤተሰቦቼ በቃ ግዴታ ነገሮችን እያለፍኩኝ ሲሄድ አይቼ ባላየ ወይ ደግሞ ችላ ብዬ አንድ ቀን ተናግሬ ሁለት ቀን ተናግሬ ችላ ብዬ አልፌው ዝም ባልኩኝ ቁጥር ሌላ ነገር ሌላ አጀንዳ ይዞ እየመጣ ነውና
ሰላም ነው ብለን ዝም ብለን ችላ ብለን በምናልፉ ሰዓት ሌላ ነገር እየመጣብን ነው። ያ ነገር ደግሞ እንዲሆን አልፈልግም። ከዚህ በኋላ ከዚህ በፊትም ተናግሬዋለሁ። በቃ ዝም ብዬ ነገሮችን ችላ ብዬ ማለፍ አልችልም። ብዙ ነገሮችን ስላሳለፈ ማለት ነው። እንደምታውቁት ነው። በእኛ የሚቀና ሰውም ሊኖር ይችላል። አይዶን ነው አላውቅም። ከቅናትም ተነሳስተው የሆነ ነገር ወይ ሊያጣሉን ወይ ደግሞ ሊያጋጩ ይችላሉ። ያን ነገር ደግሞ ዝም ብዬ ባለፍኩት ሰዓት ቁጥር ደግሞ የሚፈጠረው ነገር መጥፎ ነገሮች ነው እየሆኑ ያሉት እና እንዴት እንደምነግራችሁ አላውቅም። የዛኔ በጣም ነው የምር የተናደድኩት። ኦልሬዲ ብስጩ አይደለሁም፣ ግን ደግሞ ያንን ነገር ተደጋጋሚ ነገር ሲሆን እናንተም ታዘባችኋል ብዬ አስባለሁ። ከዚህ በፊትም ተደጋጋሚ ነገር ሲሆን እኔም ትንሽ ደበረኝ እና ለምንድን ነው ያልኩት። ምክንያቱም የሆነ ሰው ካለ ምክንያት ያን ነገር አያደርግም እና ምክንያቱም መናገርም አልፈለገችም። ግን ዛሬ ደግሞ እኔ ገርሞኛል። በቃ የሆነ ምን እንደተፈጠረ ህይወቴ ምን እያጋጠመኝ እንዳለ ምን እንደሆነ ነገር አላውቅም። የሆነ ሰው ደውሎ አሁን በስልኬንም ከየት እንዳገኘው አላውቅም። በጣም ጨቀጨቀኝ። ላገኝ እፈልጋለሁ። ማውራህ ነገር አለ፣ ስለ ብሌን ጉዳይ ማናገርህ ነገር አለ አለኝ። ጭራሽ አይቼውም አግኝቼውም ሰምቼውም አላውቅ ሰው ነው። ምን እንደሚለኝ አላውቅም። ከተጋጨን በኋላ ነው የዛኔ ጥያቸው ከሄድኩኝ በኋላ ነው እንደዛ ተነጋግረን ፕሮግራሙን ስላበላሸውም ዮኒም ኖርማል ነው፣ ችግር የለውም፣ የሚደገም ነገር ነው። በዛ ሰዓት ስሜታዊ ስለሆንኩ ነው እንደዚህ ያደረኩት። ከዛ በኋላ ቪዲዮ ከተለቀቀው በኋላ እኔ ምንድን ነው ሰው እየፈለገ ያለው ከኔ ምን ማድረግ ሊገባኝም አልቻለም። በቃ ካላገኘሁ ሙቼ እገኛለሁ። ምነግርህ ነገር አለ፣ በስልክ አውራኝ። አይ በስልክ የማውራህ ነገር አይደለም፣ እኔ እናንተ ብቻ ተገናኝተን የምናወራው ነገር አለ እና ፕሊስ ብታገኝና ላገኘሁ ፈቃደኛ አልነበርኩም። እኔ ራሱ ስሜታዊ እያደረግኝ ነው። አንተ ስሜታዊውን ከትም አይገባኝም፣ ስለአንተ አይመለከተኝም። አሁንም ልንገርህ፣ ዝም ብሎ አትንፋ፣ ምንም የምታመጣው ነገር የለም። ልቀቀው፣ እሺ፣ ቀለበት ልቀቀው፣ ልቀቀው፣ አንተ ራስህ ልቀቀው። ጉልበት አይደለም፣ ይኸውልህ ስማኝ፣ አይደለም ማቲያስ፣ ተረጋጋ። እኔ በትዕግስት ላናግርህ እየሞከርኩኝ፣ እኔም በትዕግስት ላወራ እየፈለግኩኝ ነው። አንተ ነህ ወደ ያልሆነ ስሜት እየከተትከኛለሁ። እንደ ልጅ ያድርግህ። ሲጀመር በስነ ስርዓት አውራኝ። አንተ እኔ ፈቅጄልህ የመጣኸው እንጂ አንተ አይደለህም። አትነፋፋ፣ ምንም የምታመጣው ነገር የለም። ተነፋፋ ምንም የምታመጣው ነገር የለም። ገባህ አይደል? የልጅ ስራ አትስራ። ሲጀመር አንተ ከልጅቷ ጋር ምንም እንደሌለ ያስታውቃል ካወራረህ ማለት ነው። ከሷ ምንድን ነው የምትፈልገው? ከኔ ምንድን ነው የምትፈልገው? ማን የላከህ? ምንድን ነው ያለው? ከመሀላችን ውጣ። እኔ አሁንም ይህን ነገር ነው ለመጨረሻ ጊዜ መናገር የምንፈልገው። ከመሀላችን ውጣ። ይኸውልህ አንተም እየተፈታተንከኝ ነው እንጂ እንደተማረ ሰው እናወራ። ካልተማርክ አልተማርኩም ማለት እኮ ታዲያ ቀለበት እሺ፣ ለምን አውልቃ ጣለችውና ለምን እኔ ቤት ሮጣ መጣች? የዛኑ ቀን ምሽት እሱን አንተ አይመለከትም። ለምን መጣች? ለምን መጣች ታዲያ? ጭራሽ በቃ ብትወደኝ ነው እንዴ? ይኸውልህ ይህንን የውሸት ፖለቲካ ምናምን ተው። እዛ ጋር አንዴ መፋቀር አንዴ እንትን ማለት አይደለም። ይኸውልህ እውነተኛ ፍቅር ልብ ላይ ነው ያለው። ልብ ላይ ያለውን ፍቅር አሳያት። እኔ ጋር ነው ያለው። ወንድ ልጅ እንደዚህ አይዘልም። ገባህ? አንተ የዛን ምሽት የት እንደነበረች አንተ ታውቀዋለህ። እኔ ጋር ነው የመጣችው። እኔ ጋር መጣችና እስከ ዛሬ አንተ ስለማን ነው እያወራ ያለው? ስለ ብሌን እኮ ነው እያወራ ያለው። በሳምንት ስንት ቀን ትገናኛላችሁ? ይህ አሁን ንዴቱን ምናምን እናቆየውና በሳምንት ስንት ቀን ትገናኛላችሁ? 3 2 እንገናኛለን። አየህ አይደል? ከኔ ጋር አንድ ቀን ነው በቃ አልተገናኘንም እንኳን ከተባለ አንድ ቀን ባንገናኝ ነው። ሌላውን ጊዜ ከኔ ጋር ነው እያሳለፈች አለችው። ይኸውልህ ይህን ቀለበት የሰርጋችሁ ምሽት እንዳያደርጋችሁት ይኸውልህ አንተ ብታውቅ ነው አይደል አሁን የተቀበልከው። ይህንን ቀለበት ይኸውልህ እሷ ወረተኛ ለሰው ብላ ነው ይኸውልህ እስካሁን ድረስ አብራ ከአንተ ጋር የሆነችው እንጂ ጥላ ብትሄድ አሪፍ ነው። አንዴ ቲቪ ላይ ታውቃለች ምናምን ነው እንጂ ጥላ ሁላ ብትሄድ እሷ ስሜቷ ነው። እኔ በጣም ነው የምትወደኝ ነው። ስለ ብሌን ነው እያወራለሁት። ምንድን ነው የምታወራኝ? ጥላ ብትሄድ እሷ ስሜቷ ነው። ምንም እኮ ለአንተ ስሜት የላትም። እንዴት አይንህን መግለጥ ከበደህ? ቆይ እንዴ በቃ አንተ ነው የማታውቃት እንዴ? በሳምንት 3 ቀን እንዴ? ሌላውን ቀን እኮ ከኔ ጋር ከሆነ የምታሳልፈው እኮ አዳር አትል ቀን አትል እንዴ? ለምን አትሆንም? ቆይ ለምንድን ነው ከማላችን የማትወጣው? ሰውዬ የት ነው የምታውቃት እሷን? አንተ ማነህ ሲጀመር? እንዴ ነገርኩህ እኮ የረጅም ዓመት ፍቅረኛ ነች እኮ አልኩህ። አንዴ አይደለችም። እኔ ማቲ ነኝ። እኔማ ማቲ ነኝ። እኔ ብቻ ነች እሷ። ሲጀመር ይሄን ቀለበት እንዴት ልትሰጥህ ቻለች? እኮ ነገርኩህ እኮ የዛኑ ቀን ምሽት ነው መጣ። ምንም ለአንተ ስሜት የላትም። አንዴ ቴሌቪዥን ላይ ወጥተናል ብላ ነው እንጂ
ይኸውልህ አንድ ቀን እስቲ እወድሃለሁ ብላ ታውቃለች ወይ? ምን ያስቃል? ብላ ታውቃለች? ንገረኝ። እየተፈታተንከኝ ነው። ሌላ እርምጃ ውስጥ እንድገባ እያልከኝ ነው። የምሬን ግባ። እኔ ለእሷ ስል ምንም በሆነ አይቆጨኝም። በእናትህ ምን ትሆናለህ? ለእሷ ስትል አንተ በቃ አንተ የፈለግከውን አድርገህ ምንድን ነው? ምን ትሆናለህ? ለእሷ ስትል አንተ የት ነው የምታውቃት? የማታውቀው ሰው ላይ እንዴት እንድታወራለህ? ማነው ሲጀመር የላከህ? አንተ ነው። ማንም አላከኝም። እኔ ራሴ ለፍቅር ስል ደግሞ ከዚህም በላይ ሆናል። እንደፈለግህ አድርገኝ። አንተ ማን የላከህ? እንደፈለግህ አድርገኝ። እኔ ለእሷ ስል ምንም በሆነ አይቆጨኝም። አይገርምህም? እኔ ማንም አላከኝም። ለፍቅር ስል የመጣሁት አይገርምህም? ለፍቅር ስል የመጣሁት እኔ ማንም አላከኝም። አይገርምህም? ማንም አላከኝም። እኔ ራሱ ስሜታዊ እያደረግኝ ነው። አንተ ስሜታዊ ሆንክ እንዴ? አይገባኝም። ስለአንተ አይመለከተኝም። አሁንም ልንገርህ፣ ዝም ብሎ አትንፋ። ምንም የምታመጣው ነገር የለም። ልቀቀው። እሺ ቀለበት ልቀቀው። አንተ ራስህ ልቀቀው። ጉልበት አይደለም። ይኸውልህ ስማኝ። አይደለም ማቲያስ ተረጋጋ። እኔ በትዕግስት ላናግር እየሞከርኩኝ ነው። እኔም በትዕግስት ላወራ እየፈለግኩኝ ነው። አንተ ነህ ወደ ያልሆነ ስሜት እየከተትከኛለሁ። እንደ ልጅ አያድርግህ። ሲጀመር በስነ ስርዓት አውራኝ። አንተ እኔ ፈቅጄልህ የመጣኸው እንጂ አንተ አይደለህም። አትነፋፋ። ምንም የምታመጣው ነገር የለም። ተነፋፋ ምንም የምታመጣው ነገር የለም። ገባህ አይደል? የልጅ ስራ አትስራ። ሲጀመር አንተ ከልጅቷ ጋር ምንም እንደሌለ ያስታውቃል። ካወራረህ ማለት ነው። ከሷ ምንድን ነው የምትፈልገው? ከኔ ምንድን ነው የምትፈልገው? ማን የላከህ? ምንድን ነው ከመሀላችን ውጣ። እኔ አሁንም ይህን ነገር ነው ለመጨረሻ ጊዜ መናገር የምንፈልገው። ከመሀላችን ውጣ። ይኸውልህ አንተም እየተፈታተንከኝ ነው እንጂ እንደተማረ ሰው እናወራ። ካልተማርኩ ማለት እኮ ታዲያ ቀለበት እሺ፣ ለምን አውልቃ ጣለችውና ለምን እኔ ቤት ሮጣ መጣች? እዛኑ ቀምሽት። እሱን አንተ አይመለከትም። ለምን መጣች ታዲያ? ጭራሽ በቃ ብትወደኝ ነው እንዴ? ይኸውልህ ይህንን የውሸት ፖለቲካ ምናምን ተው። እዛ ጋር አንዴ መፋቀር አንዴ እንትን ማለት አይደለም። ይኸውልህ እውነተኛ ፍቅር ልብ ላይ ነው ያለው። ልብ ላይ ያለውን ፍቅር አሳያት። እኔ ጋር ነው ያለው። ወንድ ልጅ እንደዚህ አይዘልም። ገባህ? አንተ የዛን ምሽት የት እንደነበረች አንተ ታውቀዋለህ። እኔ ጋር ነው የመጣችው። እኔ ጋር መጣችና እስከ ዛሬ አንተ ስለማን ነው እያወራ ያለው? ስለ ብሌን እኮ ነው እያወራ ያለው። በሳምንት ስንት ቀን ትገናኛላችሁ? ይህ አሁን ንዴቱን ምናምን እናቆየውና በሳምንት ስንት ቀን ትገናኛላችሁ? 3 2 እንገናኛለን። አየህ አይደል? ከኔ ጋር አንድ ቀን ነው በቃ። አልተገናኘንም እንኳን ከተባለ አንድ ቀን ባንገናኝ ነው። ሌላውን ጊዜ ከኔ ጋር ነው እያሳለፈች አለችው። ይኸውልህ ይህን ቀለበት የሰርጋችሁን ምሽት እንዳያደርጋችሁት ይኸውልህ አንተ ብታውቅ ነው አይደል? አሁን የተቀበልከው ይህንን ቀለበት ይኸውልህ እሷ ወረተኛ ለሰው ብላ ነው ይኸውልህ እስካሁን ድረስ አብራ ከአንተ ጋር የሆነችው እንጂ ጥላ ብትሄድ አሪፍ ነው። አንዴ ቲቪ ላይ ታውቃለች ምናምን ነው እንጂ ጥላ ሁላ ብትሄድ እሷ ስሜቷ ነው። እኔ በጣም ነው የምትወደኝ ማለት ነው። ስለ ብሌን ነው እያወራለሁት። ምንድን ነው የምታወራኝ? ጥላ ብትሄድ እሷ ስሜቷ ነው። ምንም እኮ ለአንተ ስሜት የላትም። እንዴት አይንህን መግለጥ ከበደህ? ቆይ እንዴ በቃ አንተ ነህ የማታውቃት እንዴ? በሳምንት 3 ቀን እንዴ? ሌላውን ቀን እኮ ከኔ ጋር ከሆነ የምታሳልፈው እኮ አዳር አትል ቀን አትል እንዴ? ለምን አትሆንም? ቆይ ለምንድን ነው ከማላችን የማትወጣው? ሰውዬ የት ነው የምታውቃት እሷን? አንተ ማነህ ሲጀመር? እንዴ ነገርኩህ እኮ የረጅም ዓመት ፍቅረኛ ነች እኮ አልኩህ። አንዴ አይደለችም። እኔ ማቲ ነኝ። እኔ ብቻ ነች እሷ። ሲጀመር ይሄን ቀለበት እንዴት ልትሰጥ ቻለች? እኮ ነገርኩህ እኮ የዛኑ ቀን ምሽት ነው መጣ። ምንም ለአንተ ስሜት የላትም። አንዴ ቴሌቪዥን ላይ ወጥተናል ብላ ነው እንጂ ይኸውልህ አንድ ቀን እስቲ እወድሃለሁ ብላ ታውቃለች ወይ? ምን ያስቃል? ብላ ታውቃለች? ንገረኝ። እየተፈታተንከኝ ነው። ሌላ እርምጃ ውስጥ እንድገባ እያልከኝ ነው። የምሬን ግባ። እኔ ለእሷ ስል ምንም በሆነ አይቆጨኝም። በእናትህ ምን ትሆናለህ? ለእሷ ስትል አንተ በቃ አንተ የፈለግከውን አድርገህ ምንድን ነው? ምን ትሆናለህ? ለእሷ ስትል አንተ የት ነው የምታውቃት? የማታውቀው ሰው ላይ እንዴት እንድታወራለህ? ማነው ሲጀመር የላከህ? አንተ ነው። ማንም አላከኝም። እኔ ራሴ ለፍቅር ስል ደግሞ ከዚህም በላይ ሆናል። እንደፈለግህ አድርገኝ። ማን የላከህ? እንደፈለግህ አድርገኝ። እኔ ለእሷ ስል ምንም በሆነ አይቆጨኝም። አይገርምህም? እኔ ማንም አላከኝም። ለፍቅር ስል የመጣሁት አይገርምህም? ለፍቅር ስል የመጣሁት እኔ ማንም አላከኝም። አይገርምህም? ማንም አላከኝም።